ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ መንፈስ ቅዱስ የወረደበትን የምናስብበት ቀን ላይ ነው ያለነው። ከፋሲካው 50ኛው ቀን ላይ ነው ያለነው። በዓለ 50 በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ እየተባለ የሚታወቀው በዓል ላይ ነው ያለነው። እንግዲህ ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ ብሎ ተናገረ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ አጽናኝ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስን ሌላ አጽናኝ አለው። ለምን ሌላ አጽናኝ አለው? ሌላ ለምን አለው? አያችሁ፣ ጌታ ኢየሱስ ከሐዋርያቱ ጋር በነበረበት ጊዜ ለእነርሱ አጽናኛቸው ነበረ፣ አስተማሪያቸው ነበረ። ግን ጌታ ኢየሱስ አሁን በስጋ ከእነሱ ሊለይ ነው፣ ከፍ ከፍ ብሎ ሊያደርግ ነው፣ በአባቱ ቀኝ ሊቀመጥ ነው። በስጋ ከእነርሱ ሲለይ ብቻቸውን እንደዚሁ የተዋቸው ግን አይደለም። ዝቅ ብሎ እዛው ጋርም እንደሚናገረው ወላጆች እንደሌላቸው ልጆች አልተዋችሁም ነበር ያለው እና ቅዱሱ መንፈስ ግን ለዘላለም ከእነርሱ ጋር ይኖር ዘንድ ይሰጣችኋል። አጽናኛቸው ኢየሱስ አስተማሪያቸው እርሱ ጌታ ከእነርሱ በስጋ ሲነጠል ሌላ አጽናኝ መንፈስ ቅዱስ ግን ዓለም የማያየው በእነርሱ የሚኖረው መንፈስ ግን ላከው። ስለዚህ ያ መንፈስ ቅዱስ የሚያጽናናው ይሆናል፣ ወደ እውነት ሁሉ የሚመራ የሚያስተምራቸው ይሆናል ማለት ነው። መንፈስ ቅዱስ ተስፋ እንዳስደረገው ጌታችን ኢየሱስ በእነርሱ ላይ ያፈሰሰው በዛሬዋ ቀን ነበረ። ስለዛ በህብረት በነበሩበት ሰዓት ሐዋርያቱ የጌታችን ኢየሱስ እናትን በመካከላቸው ነበረች። በሚጸልዩበት ሰዓት ተስፋ እንዳስደረጋቸው ከጥንትም ጀምሮ ነቢያት ሁሉ ተስፋ አድርገው ይጠብቁት የነበረውን ባይዚ መንፈስ ቅዱስ በራሱ ኢዩኤል ምዕራፍ 2 ላይ ትንቢተ ኢዩኤል ማለት ነው። እግዚአብሔር አምላክ ብሎ ተናግሯል። እዛ ላይ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ነበረ። ያ ተፈጸመ። ስለዛ መንፈስ ቅዱስ በዛ ህብረት ላይ ሲወርድ ቤተክርስቲያንም በእውኑ በቃ እንደው በደንብ በፍጽምና ደረጃ ያኔ ተገኘች፣ ተወለደች። እና የመንፈስ ቅዱስ የቤተ ክርስቲያንም የልደቷ ቀን ነው የሚባለው ለዛ ነው ዛሬ። ስለዚህ የእርሷ የልደቷ ቀን ሆነ ምንድነው መስበኩን ማጥመቁን ደግሞ ዛሬ ትጀምራለች ማለት ነው። ስለዚህ ዛሬ ባለ መንፈስ ቅዱስ ነው፣ የቤተ ክርስቲያን የልደቷ ቀን ነው። እና መንፈስ ቅዱስ በህይወታችን ውስጥ መጥቶ ደግሞ አያችሁ፣ ሰው በውድቀቱ ምክንያት የመጀመሪያው ሰው አዳም ሲወድቅ መንፈስ ቅዱስን አጣ። ሁለተኛው አዳም ክርስቶስ ግን ሰማያዊ ሲሆን መጥቶ ስጋን ነስቶ ከፍ ሲል ለሁላችን ያ ተነስቶ የነበረው መንፈስ ቅዱስ ለሁላችን ደግሞ ተመለሰ ነው። ስለዛ መንፈስ ቅዱስ ተሰጠን፣ አገኘን መንፈስ ቅዱስን። ስለዛ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ያደርጋል። በጣም ብዙ ግብር ስራ ነው ያለው ባይዚ መንፈስ ቅዱስ በጌታችን የተሰራውን የማዳን ስራ በዛ በኃጢአተኛው በአማኙ ሰው ላይ ያደርገዋል። በስልክ ስንጠመቅ ስንቆር በምናምን ማለት ነው። እንዲሁም ደግሞ ክርስቶስ ሕግን ሁሉ እየፈጸመ ስኖሯልና በጽድቅ ጎዳና ተመላልሷልና በህይወታችን ክርስቶስን እየመሰልን እንድንኖር እኛም በቅድስና ህይወት ውስጥ እንድንኖር መንፈስ ቅዱስ አሁንም የሚያግዘን ክርስቶስ በእኛ ውስጥ ሆኖ እንዲሰራ የሚያደርግልን መንፈስ ቅዱስ ነው። እና መንፈስ ቅዱስ በህይወታችን ውስጥ በጣም ትልቅ ድርሻ ነው ያለው እና ያለ መንፈስ ቅዱስ ህይወትም የለም። ለዛ ነው መንፈስ ቅዱስ ህይወትን የሚሰጥ የምንለው። ሁሌም ደግሞ መንፈስ ቅዱስ እንደዚህ እንደሆነ ደግሞ በጸሎታችን በጸሎታዊ መልሶች ጸሎታችን ላይ ነው የምናነሳው ነው። መልካም በዓል ይሁንላችሁ። መልካም የጌታ ቀን Amen.
ይመስገን